16 ሚሊዮን 500 ሺህ ብር አሰባስበናል በአንድ ቀን ውስጥ ከምናምን ማለት ነው ጋይስ በጣም ነው የሚገርመው እንግዲህ እናንተ ደግሞ ብሄር ሳትለዩ ሃይማኖት ሳትለዩ ዘር ሳትለዩ ደግፋችኋል አመሰግናችኋለሁ በኢሳ ስምም እናመሰግናችኋለን ማለት ነው እንግዲህ የምትመለከቱት ከጀርባዬ ትልቅ ትራክ አለ ምግቦች አሉን ልብሶችም አሉ እነዚህ ልብሶችና ምግቦችና ከ16 ሚሊዮን 500 ሺህ ብር ጨምሮ ማለት ነው እኛም ብሄር ሳንለይ ዘር ሳንለይ ሃይማኖት ሳንለይ ማለት ነው በተለያዩ ቦታዎች ችግር ላጋጠማቸው ህዝቦቻችን እንደግፋለን ማለት ነው እኩል በቂ እንዲበቃቸው አድርገን እንሰጣለን ማለት ነው እንግዲህ ኑ ላሳያችሁ እስኪ ውስጥ ያለውን ነገር ወንድም አለምና እስኪ በእናት እናሳያቸው እስኪ አሁን ዘይቱ እየተጫነ ይገኛል እንደምትመለከቱት ዘይቱ እየተጫነ ነው የሚገኘው እዛ ጋር ደግሞ ዱቄት አለ ጀነሬተርም ይሄው ጀነሬተርም እየላክን እንገኛለን እንደተናገርነው በተቻለን አቅም ለማሟላት እየሞከርን ሁሉም ነገር ይሄው እዚህ ጋርም ዱቄት አሉ ልብሶች ናቸው እነዚህ የህፃናት ልብሶች አሉ ጫማም አሉ ጫማዎች አሉ የልጆች ጫማ ሁሉም የንጽህና እንትኖች ሞዴስም አለ ሁሉም አለ ዘይት በቃ በአጠቃላይ ብዙ ነገር ነው የብርድ ልብሶች አሉ እና በጣም ነው ደስ የሚለው ጋይስ እሺ ዋው እናመሰግናለን አይደል እንዴ Thank you so much እሺ አሁን እንግዲህ ኃይላ የምትጨምረው ነገር አለ ምንም የምትጨምረው ነገር የለም እግዚአብሔር ያክብርን ሁላችሁም ለተሳተፋችሁ ለዚህ ማለት ነው ዘር ቀደም እንዳለው ዘር ሃይማኖት ብሄር ሳትለዩ ለረዳችሁ እንግዲህ እኛም በቻልነው አቅም ደግሞ ይሄንን ለሚመለከተው አካል አስረክበን ለሁሉም ቦታ እንደስ እየጣርና እየሞከርን ነው የምንገኘው እንግዲህ እስካሁን ድረስ ባሰባሰበው ነገር ያው ከበቂ በላይ ነው ከ16 ሚሊዮን 500 ሺህ ብር በላይ የሚሆን ገንዘብ አሰባስበናል ሁሉም ጋር እንዲደርስ እንግዲህ ጥረታችንን እናደርጋለን ማለት ነው Thank you በጣም ትልቅ ስራ ይሰራው አዶኒ እኔ አባት Thank you ማህበርም ተጋግዘን ሶሻል ሚዲያ ማህበር ማለት ነው ተጽዕኖ ፈጣሪዎች ሁላችንም ተረባርበን ያመጣነው ነገር ነው እና ቲክቶከሮችም ሆናችሁ አገራችሁን ለማገዝ ስለሞከራችሁ በጣም አመሰግናችኋለሁ አሁን ደግሞ ተረባርበናል እንግዲህ የበለጠን ደግሞ ኢትዮጵያን አጉልተን ማሳየት አለብን የበለጠ ያለው እድገት ማሳየትም አለብን ብዬ አስባለሁ ስለዚህ ቲክቶከሮች እናንተም ራሳችሁ ላይ ስሩ ኮንፊደንሳችሁ ላይ ስሩ የበለጠ እንዴት አድርጌ ከሀገሬ ወጥቼ የበለጠ እንደውም አፍሪካን እንዴት እንዳስጠራ የሚለውን ነገር እናስብበትና እውነቴን ነው ምላችሁ እንደግ ባይምሯችን እንደግ በራስ መተማመናችን ይደግ የበለጠ በቃ ኮርተን እንውጣ ማለት ነው እሺ ሁሉም ነገር እድል እየተመቻቸልን ያለው አሪፍ ጊዜ ላይ አሪፍ ዘመን ላይ ነን ያለነው እንደዚህ ቴክኖሎጂ ቀላል ሆኖ አያቅም እንደዚህ አስቡት ጋይስ እንደዚህ ተባብረን በፍጥነት ይሄን ያህል ማሰባሰብ ይሄን ያህል እርዳታ ማግኘት ከቻል እኛ ምንድነው የምታውቁት ነገር አክሰስ አለ ማለት ነው ኢንተርኔት አለ ማለት ነው ምንም ያልተገደበ ሶሻል ሚዲያ አለልን የሶሻል ሚዲያ ደግሞ ኃይሉ እያያችሁት ነው ስለዚህ ምን ማድረግ ትችላላችሁ ማለት ነው ሀገራችን ማስጠራት ኦኬ አንዳንዶቻችሁ በዘፈን አንዳንዶቻችሁ በአክቲንግ አንዳንዶቻችሁ ተአምረኛ ዶክተር በመሆን ተአምረኛ ኢንጂነር በመሆን ራሳችሁን ማሳየት ማለት ነው ለምሳሌ ዶክተሮች ካላችሁ ይህ ዕውቀታችሁ ይዛችሁ ማለት ነው ዝም ብላችሁ መስራት ብቻ ሳይሆን ሶሻል ሚዲያ ላይ ተወጡና ማስተማርም ጀምሩ ለልጆችን ማስተማር ተማሪ ያላችሁ እናንተ ማወቅ የምትፈልጉት የከበዳችሁ ነገር ከነበረ ተገልብጣችሁ ተማሪዎችን አስተምሩ ምክንያቱም እናንተ የከበዳችሁ አሁን የሚከብዳቸው ሰዎች አሉና እባካችሁ የሶሻል ሚዲያ እድል ተጠቅመን ብዙ ሰዎችን ማገዝ እንችላለን አንዳንዶቻችን በገንዘብ በእውቀት በማዝናናት በሁሉም አኳያ ማለት ነው ዋናው ሶሻል ሚዲያ አለልን ከዚህ በላይ አክሰስ ተገኝቶ አይታወቅም ኢትዮጵያ ውስጥና እውነት እንደጋብረን ኤርትራውያንና መንግስት ኤርትራ ዞም ሰባት እዚኦም ተአሲሮም ተኮይኖም ቶሎ ተፈጥዓና ቀራማዓልቲ ዜና ዴታ ትሪዎን ዘለኹም ትሑና ይብላኹም ኣለኹም ቆልዓ ከያተኒ ካሜራ ወዲኹም አዮ ተዛረባ ተሳና አብሱዳን ይፈልዝብል ተሳዲርና علي ናይ ስዳን ምስተኸፈተ ግን هيل ما قرط سازقبر أبي ترى نقول يهلوي من بعد كذاي ثلاثة دقايق هذا الحني حاوي أنا من حقيقة أنا تفليتني لا ما قصير تراكن كنا لي لا يسوى معرام وصر بمنو ما تنفست بحري رخينا نزلنا ما بالعرض لهم تحت زلهم حواتنا قد أنا والله يسدرنا أنا يذكرنا كتفنوا ولا
بتعم بتاعتنا قريب مسكين يلا ما بكم انه انا ورقي ولكو شرقي ولكو زوام راس اخو من كاي تمري ما بتمهتي والوالده دكم يكونوا اكيد هي قال رجعتكم اتصرح محبه غير كنا زغات كل صغار بالله كلكم تقول لي كتام كتاب غور لي كوبي ليكشر غور لي الليمو أبراخي وياي دحرز ما انتاي تمناي نبحتي كابسل تقلي عقلي تصبت النقمي حاتيلي بريرا كمتي وفار مهدي بزيوني فقدو خزمي حزات زينا إذا رغبت 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 استكرينا يوم أواي أتريو ريلي تايزي ريلي كلكم ريوا سبزي بلع عمن بلع سرح عليك لزمن سبزي بلع له زي تولعوا مالت في أيوة زي تولعوا تايزي زي كاميرا يخوني يا حواتي الكاميرا يخوني يا حواتي متينا سهزرعنا يمه يهو تزنوروا نبرا ريوا تيقول لكم زنابرا ريوا تايو كايو تفنى على خمسة يوم أيين تردنا كحمرة زي تاي تقولوا أيوة زي تايو نطحنا نولعه وين تتقوا من قلون نولعه مريريو أره ما عدنا أره أوه حلف ليه حلف نجار يلن أيوه أجخم أيوة أجخم كله حلفيو زي أتوسن الناس في ذاكم تفنكم يا ذاك الجبا يوم تيام خالقن كله نجار حجركم كمتنا كله لما أنت تعرفكم أخلكم بقى أجخم أحواتي نحنا نهلنا سوما يتقدمكم من وليكم لأخو آمين እንደሚታወቀው በቅርቡ በህጻጽና ደብረ ብርሃን የስደተኞች ካምፕ ላይ ላሉ ወገኖች በገንዘብም ሆነ በአይነት እርዳታዎች እየተሰበሰቡ ነበር። ይሁንና የኢትዮጵያ አደጋ ስጋት አመራር ኮሚሽን በሰብአዊ ድጋፍ ስም በማህበራዊ ሚዲያ የሚደረጉ ያልተፈቀዱ የገንዘብ ማሰባሰብ እንቅስቃሴዎች በአስቸኳይ እንዲቆሙ አሳስቧል። እንደ ምክንያት የተቀመጠውም እነዚህ የድጋፍ ማሰባሰብ ዘመቻዎች የአሰራር ስርዓትን የጣሱና ህገወጥ በመሆናቸው ኮሚሽኑ ይፋዊ የድጋፍ ጥሪ ባላቀረበበት ሁኔታ ህዝብን በማሳሳት ለግል ወይም ላልተገባ ዓላማ ገንዘብ የሚሰበስቡ አካላት እንዳሉ ስለተደረሰበት ነው ብለዋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አካፍሉን። እንሰልጠና ማለት ነው አይኩሞታ ዝቀርቡ ኩሉ ሰዓትስ ካል ህይወት ታበኒ እንዳይ ባይዞይ ሰልጠና ማለት ነው አይልዕል ህይወት ተዞስ ምን አይመስልም ምክንያቱም ኣብቲ ሰዓት ንሱሲ ካብ ሓፍተይ እንዳጠመይት ስቆይለ ዝርኣስ ሞት ዝሓስብ ኩሉ ግዜታት ነይሩ ግን ከዓ ሰልጠነቲ ሰዓት ንሱ ኣይበለና ከምቶም ካልኦቶም ሓንቲ መዓልቲ ሓጊዝ ይገደፈና ወርሒ ሓግዘክም ኢልና ኣቦ ክኾነክም ኢልና ዘንደቀ ይብሉ ፀዊዕና ኣቦ ዘድለየና ሰዓት ኣቦ ኮይንና ዝጨነቐና ነገር ከም ነማኽሮ ገይርና እንታይ ናይ ሰልጠነ ውዕለታ ብኸመይ ከም ንምልሶ ይፈልጥን إنك بخال نجر بجنزة وكان كحسوت زيك ألكو سزلة نجر سميعة السخان تزدلين كون اللي كأمني أبو غاسي زول دكات راح زيكونس لكاس كعيكات اللي